ሰይጣን ከማይችላቸው ነገሮች ውስጥ ሶስት ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥቶ ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኘናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍትልኝ አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅድነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት
ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋን ይክሙ ንበሩ ተብሎ ነበረ፣ አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው። አብራ አንክርት የሚባለው መተት ብዙ ሰዎችን ለአስከፊ ህይወትና ለሞት የዳረገ መተት ነው። አብራ አንክርት የሚባለው መተት ጠላቶቻችን በመቀኝነት የኛን ውድ ህይወት ተበላሽቶ ማየት ከመፈለግ አንጻር የሚደግሙትና የሚያስደግሙት መተት ነው። አንደኛ በቤተሰብ ላይ የሚመተት አብራ አንክርት መተት። ይህ ምናልባት የቅርብ የምንላቸው ሰዎች የተጎራበትናቸው ሰዎች ለቤተሰቡ አይን በሆነው ሰው ላይ የሚያስመትቱት ነው። ከቤተሰብ በአንዱ ላይ አብራ አንክርት መተት ከተመተተበት ቤተሰቡን በተለይ እናት አባትን፣ ወንድም እህቱን ይጠላል። መንፈሱ ከእናት ከአባቱ ከወንድም ከእህቱ ስለማያስማማው ቤቱን ይጠላል፣ ውጭ ይላል። ይህ መተት የተመተተበት ሰው ከቤት ድንገት ምንም ሳይጎልበት ብር ብሎ ይጠፋል። መተቱ ለተሻለ ህይወትና ስራ በማስመሰል አገር ለአገር ያንከራትተዋል። ጥሩ ስራ ቢሰራም መተቱ ገንዘቡን በማያጸድቅ ደግነት በማስጠፋት ባዶ ያደርገዋል። ቢቸግረው እንኳን ወደ ቤተሰቡ ለመመለስ በይሉኝታ ይጠፍረውና አሻፈረኝ ብሎ እንዳይመጣ ያደርገዋል። በአንድ ሰው ምክንያት የቤተሰቡ ሰላምና ደስታ ይጠፋል። አጋንንቱ ጥበበኛ ስለሆነ ተንኮለኛም ስለሆነ እናት ወይም አባትን አሊያም ወንድምን እህትን ባንቺ ምክንያቱም ቤቱን ጥሎ የወጣው እያስባለ ያባላቸዋል። ቅዱስ ሉቃስ በወንጌል ላይ እንደጻፈልን የባለጸጋው ልጅ ከአባቱ ቤት በምቾትና በቅንጦት እየኖረ አንድ ቀን ከአባቱ ገንዘብ ድርሻውን እንዲሰጠው ግድ አለው። አባቱ ገንዘቡን ከፍሎ ሰጠው። ታናሹ ልጅም የድርሻውን ገንዘብ ሰብስቦ ሩቅ አገር ሄዶ በዛው በተነው። በመጨረሻም በሚኖርበት ሀገር ጽኑ ረሃብ ገባና የሚበላውን አጣ። በሰው ቤትም የእሪያ ወይም አሳማ ጠባቂ ሆነ። እሪያ የሚጠብቅበትም ሰውዬም ምግብ ስለማይሰጠው የእሪያ አሰር ወይም እብቅ ለመብላት ይፈልግ ነበር። እርሱንም ደግሞ አላገኘም። ወዳጆች፣ አብራ አንክርት መተት የተደገመበት ሰው የዚህ የምስኪን ታናሽ ልጅ ዕጣ ፈንታ ነው የሚገጥመው። ሞልቶ ከተረፈው ቤት ወጥቶ ተንከራቶ ነው የሚኖረው። አብራ አንክርት መተት የተመተተበት ሰው ስራ አይሰራም፣ ከሰው አይግባባም፣ አይስማማም፣ ትዳር አይዝም፣ ከቤተሰቡ ጋር አይቀላቀልም። ዘመኑን በመንከራተት በመልፋት ገንዘብ፣ ሰላም፣ ፍቅር፣ ጤና በማጣት ይኖራል። ሁለተኛው ደግሞ በባለ ትዳሮች ላይ የሚመተት አብራ አንክርት መተት ነው። በባለ ትዳሮች መሃል አብራ አንክርት መተት የሚመተተው በሁለት መልኩ ነው። በቅርብ ቤተሰብና በቀበኛ ምቀኛ ሰው። የቅርብ ቤተሰብ የሁለቱን ትዳር ለማፍረስ በጠንቋይ ቤት በመልከስከስ ትዳሩ እንዲፈርስ ያስመትታሉ። ባለ ትዳሮችም በመተቱ ሳቢያ ያላሰቡትና ድንገተኛ ጠብ ውስጥ ይገባሉ። ጠቡ አለመግባባቱ፣ አለመስማማቱ ያይልና በመሃል በአስታራቂ ስም ቤተሰብ ይገባበታል። በውስጥም ባልታወቀና በታወቀ ሴራ ያፋቷቸዋል። ሁለተኛው የቅርብ የምንላቸው ሰዎች በትዳራችን፣ በልጆቻችን፣ በደስታችን፣ በፍቅራችን፣ በሰላማችን በመቅናት ያስመትታሉ። በሁለቱም መልክ የተመተተው አብራ አንክርት ትዳሩን እንኳን ሊያፋታ ውሃ በማያነሳ ምክንያትና በአሳዛኝ ሁኔታ ትዳሩን ያፈርሰዋል። አብራ አንክርት በትዳር መሃል ከተደገመ ባል የሚወዳትን ሚስት፣ ልጆቹ የሚናፍቀውን ቤቱ ያስጠላዋል። በመተት ያደረበት ጥላቻ በቤቱ ምግብ እንኳን አያስበላውም። ብላ ሲባል ጠግቤያለሁ፣ ከጓደኞች ጋር በልቻለሁ፣ አልፈልግም ይላል። ቢለመንም አይበላም። ባል ከሚስቱ ጋር ሩካቤ ስጋ መፈጸም ያስጠላዋል፣ አይፈልግም። ቢፈልግም ደስታ ለመጋራት ሳይሆን የራሱን ስጋዊ ፍላጎት ለማሟላት ብቻ ነው። ሶስተኛ በስራ ቦታ የሚመተት አብራ አንክርት መተት። ይህ መተት ብዙዎችን ለጎዳና፣ ለጭንቀት፣ ለእብደትና ህመም የዳረገ ነው። ይህ መተት ለምን ተበለጥን፣ ለምን ከኛ በላይ ሆነ፣ ለምን እድገት አገኘ፣ እንዴት ከኔ በልጦ አለቃ ይሆናል የሚሉ የተረገሙ ምቀኞች የሚያስመትቱት መተት ነው። አንድ ሰው በስራ ቅልጥፍናና በስራ ብቃት በልጧቸው ከፍ ያለ ቦታ ካለ ያንን ስራና ቦታ ለመያዝ ካላቸው የምቀኝነት ጉጉት የተነሳ ያስመትቱበታል። የተመተተበትም ሰው ባላወቀው ምክንያት ጤና ማጣት፣ የሚወደውን ስራ መጥላት፣ ስራውን ማበላሸት፣ ስብሰባ መምራትና ተናግሮ ማሳመን ያቅተዋል። በዚህም ጭንቀት ውስጥ በመግባት ከሚሰራበት ቦታ በመውጣት የተሻለ ስራ በመፈለግ ሰበብ ስራውን ይለቃል። በዚህም ሌላ ስራ ለማግኘት ይንከራተታል። በጎበዝ ተማሪ ላይ መልካም ያልሆነ ምቀኛ ተቀናቃኝ በደብተር፣ በመጽሐፍ፣ በሞጁል፣ በብዕር ወዘተ አስመትቶ ያስነካዋል። ትምህርቱን ትቶ ብር ብሎ ይሄዳል።
ዛሬ በየጸበሉ የአእምሮ ሐኪም ሊያድናቸው ያልቻሉ የከፍተኛ ትምህርት ተቋማት ተማሪዎች ብሩህ አእምሯቸው ተበላሽቶ በመተት ደንዝዘው የቤተሰብ ሰቆቃና ስቃይ ሆነው የሚኖሩ አሉ። በቅርብ ተቀናቃኝ ጓደኛቸው አበራ እንክርት መተት ተመትቶባቸው ከትምህርት ዓለም ተገልለው በየአስፋልቱና በየመንገዱ አእምሯቸውን አጥተው ገንዘብ እየለመኑ እየለፈለፉ የሚኳትቱ አሉ። በትምህርት ዓለም አበራ እንክርት መተት የእውቀት ዕድልን ከሚሰልቡት መተት የሚለየው አበራ እንክርት የተደገመበት ተማሪ አስተማሪው፣ ትምህርት ቤቱ፣ ጓደኞቹ ትምህርቱ ያስጠላዋል። ስለዚህ በድንገትና በጊዜ ሂደት ትምህርቱን ይተዋል። አምስተኛ በትጉህ ነጋዴ ላይ የሚመተት አበራ እንክርት መተት። በነጋዴዎች ላይ የሚመተት አበራ እንክርት መተት በሚሰሩት ቦታ ለምሳሌ በፋብሪካ፣ በሱቅ፣ በመጋዘን አካባቢ መተቱ በሰገራ፣ በሞት አይጥ፣ ድመት፣ ዶሮ ወዘተ ተመትቶ ይጣላል አሊያም ደግሞ ይቀበራል። ይህን አስመታቾች ለሁለት ነገር ነው የሚጠቀሙበት። አንደኛ የሥራው ባለቤት ስራው አስጠልቶት እንዲተውና ብርር ብሎ እንዲጠፋ ነው። ሁለተኛው ገበያው እንዲዘጋበትና ሰው እንዲሸሸው ለማድረግ ነው። በእንደዚህ በሁለቱ መንገድ የተመተተበት ነጋዴ ንግዱ ያስጠለዋል። የሸጠው ገንዘብ በየት በኩል እንደወጣ ሳያውቀው ይባክንበታል። ገንዘቡ ይሰለብበታል። ለሰው ያበደረው ገንዘብ አይመለስለትም። ይሰራል፣ ገንዘብ ሳይሆን አመድ አፋሽ ይሆናል። በእነዚህ ምክንያቶች የከሰረ እንጂ በአበራ እንክርት መተት ከስራው ዓለም የተገለለ አይመስለው። ስድስተኛ በስፖርተኞች ወይም ደግሞ በሯጭና በኳስ ተጫዋቾች ላይ የሚመተት አበራ እንክርት መተት። በሯጭና በኳስ ተጫዋቾች ላይ ከተመተተ መተቱ በዚህ መልኩ ይገለጣል። ድንገተኛ የአቋም መውረድ ይታይባቸዋል። ውድድር ያስጠላቸዋል። የማያውቁት ከፍተኛ ፍርሃት ይሰማቸዋል። ከዛም እስከነጭራሹ ስፖርቱ አስጠልቷቸው ከስፖርት ዓለም ራሳቸውን ያገላሉ። የሚገርመው ራሳቸውን ካገለሉ በኋላም በሚሰሩት ሥራ ውጤታማና ስኬታማ አይሆኑም። የተደገመባቸው መተት ከስፖርቱ ዓለም ብር አድርጎ ያጠፋቸዋል። በዚህም ተቀናቃኛቸው ወይም ምቀኛቸው የእነርሱን ቦታና ድል ይዘው ጎብዘው ይታያሉ። በተቃራኒው ደግሞ የተመተተበት ፈዞና ደንዝዞ ይኖራል። ብዙ ጊዜ በሯጮችና ኳስ ተጫዋቾች ላይ የሚመተተው በስፖርት ጫማቸው፣ በውጭና በውስጥ ልብሶቻቸው ነው። ዛሬ አንዳንዶች በስፖርቱ ዓለም ያሉት በየጠንቋይ ቤትና በአጋንንት ጎታች ጠንቋይ ስር እየተርመጠመጡ የሰውን ዕድል እየመጠጡ አንደኛ ወጡ ሲባል እንሰማለን። ለሀገር ብቻ ሳይሆን የሰው ኮከብ ለማስቆጠር የሰው ዕድል ለመንጠቅ የሚሮጡ ሯጮችና ኳስ ተጫዋቾች አሉ። ተወዳጆች ሆይ አበራ እንክርት መተት ከሌላው መተት ልዩ የሚያደርገው የተመተተበት ሰው ሁሉ ነገሩ የራሱ የቤተሰቡ መሆን አይችልም። ዘመኑን የሚጨርሰው በሚያንከራትትና በሚያበር መተት ነው። ስለዚህ በዚህ ችግር የተጠቁ ሰዎችና ቤተሰቦች መተቱ እንዲፈታ ወደ ፈጣሪ በጸሎት ማመልከት ይገባቸዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ፣ ያለ እናት ያሳደገኝ